ያየነው ያገኘነው ቦታ ነው። ይሄ ቦታ ቤተልሔም ነው። ጌታችን የተወለደበት ቦታ ነው እና ያለን ወደ ውስጥ እንገባለን ማለት ነው። ተከተሉ። በጣም የሚደንቅ ነው። እግዚአብሔር ይመስገን ራሴን እዚህ ቦታ ላይ ያገኛለሁ ብዬ አስቤ አላቅም ነበረ። እመቤታችን መድኃኒታችን ፈቅደውልኝ በእውነት እዚህ ቦታ ተገኝቻለሁ። ቤተልሔም የእንጀራ ቤት ጌታችን የተገኘባት የተወለደባት ቦታ ናት። ውስጡን እንመለከታለን። ብዙ ቱሪስቶች አሉ፣ ብዙ መንፈሳዊ ሰዎች አሉ። አንዳንዶቹ ታሪኩን ለማየት፣ ሌሎቹ ደግሞ እንደኛ የቦታውን በረከት ለማግኘት ይመጣሉ። በእውነት ከዛሬ 2000 ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከቦታው በረከት ማግኘት በጣም መታደል ነውና እንደው ስትመጡ የምታዩት የምትጎበኙት በረከት የምታገኙበት ቦታ ነው። በጣም ደስ ይላል። እስኪ ውስጡን እናያለን ማለት ነው። ወደ ቤተልሔም እየገባን ነው። ተራችንን ጠብቀን ቤተልሔም እየገባን ነው። የሚገርም ነው። በስመ አብ እጅግ በጣም ደስ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም የተወለደበት ታላቁ ቦታ ቤተልሔም። አሁን ጌታችን የተወለደበትን ዋሻ ለማየት ወደ ውስጥ እየገባን ነው። ጌታችን የተወለደበት ዋሻ ወደ ውስጥ ነው። በጣም የሚገርም ነው። በስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቤተልሔም ይሄ ነው። እዚህ ጋር ነው ጌታችን የተወለደው። በጣም ደስ ይላል። ከዛሬ 2000 ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም የተወለደበት ቤተልሔም የሚባለው ቦታ ይሄ ነው። እጅግ በጣም ድንቅ ነው። በእውነት ወደ ኋላ 2000 ዓመታትን ተጉዘን ስናስብ መጽሐፍ ቅዱስንም ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ እንደተወለደ ይነግረናል። ይሄንን የበረከት የረድኤት የመንፈሳዊ ታሪክ ቦታን እንዲጠብቀው አቆይተዋል። ምን እንደምል አላቅም። እግዚአብሔር የተመሰገነ ይሁን። ሰማይ ዙፋኑ፣ ምድር እንኳን የእግሩ መረገጫ ማትሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት ከድንግል ማርያም ተወልዶ እዚህ ጋር ተጠቅልሎ ቁጭ ብሏል። ከዛሬ 2000 ዓመት በፊት እጅግ በጣም ደስ የሚል ቦታ ነው። እንዴት እንደሆነ አላቅም። ስሜቱ በጣም ይከብዳል። በእውነት ራሳችሁን እዚህ ቦታ ላይ ብታገኙት እኔ አላቅም። ብዙ ሰዎች መታችሁ አይታችሁታል። በተለይ ደግሞ ለገና ስትመጡ ብዙ ግርግር አለ። ብዙ ሰው ይመጣል፣ ይጨናነቃል። ተራችሁን ጠብቃችሁ ቦታውን አይታችሁ በረከት አግኝታችሁ ስትሄዱ የሚሰማችሁ ስሜት እጅግ በጣም ልዩና ሰማያዊ ነውና እንዴት እንደሆነ አላቅም። በእውነት እግዚአብሔር የተመሰገነ ይሁን። ኃያሉ መድኃኔዓለም ክብር ምስጋና ይድረሰው። ይሄ ደግሞ ጌታችን እዛ ጋር ተወልዶ እመቤታችን እዚህ ጋር ያስተኛችበት ቦታ ነው።
እዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እርፍ ብሎ ተኝቷል። እዚህ ቦታ ላይ ተቀምጧልና በጣም የሚገርም ነው። ጌታችን እዚህ ከተወለደ በኋላ አሁን የምንመለከትበት ቦታ ላይ እዚህ ጋር ነው እመቤታችን ያስቀመጠችው። ይሄ ቦታ ለስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ያረፈበት የተኛበት ቦታ ነው። እዚህ ቦታ ላይ ጌታችን የድንግል ማርያምን ስጋ ለብሶ የተኛበት የተገኘበት ቦታ ነው። በጣም የሚገርም ነው። ስሜቱ እንዴት እንደሆነ አላቅም። በጣም ደስ ይላል። እጅግ በጣም ግሩም ነው። እግዚአብሔር ይመስገን። መድኃኔዓለም ክብር ምስጋና ይድረሰው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ሉቃስ እንደጻፈው ከምዕራፍ 2 ቁጥር 1 እስከ 20 በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማ ሄዱ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸርሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃው ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ተቀለለችው። እንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስገኛቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ማቴዎስ እንደጻፈው ምዕራፍ 2 ከቁጥር 1 እስከ 12 ኢየሱስም በይሁዳ በቤተልሔም በንጉሡ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው ያን ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ስለተደናገጠ ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡም ጻፎችና ሁሉ ስለ ኢየሱስ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም ይሁዳ ምድር ከይሁዳ ቤቶች ከቶ አታንሽም፣ ሕዝቤንም እስራኤልን የሚጠብቅ ምስል ካንቺ ይውጣልና ተብሎ በነቢይ ይሁዳ ተጽፏልና ይሁዳ ቤተልሔም ነው አሉት። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱን ሰዶ ሄዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡ ሰምቶ እነሆም በምስራቅ ያለው ኮከብ ሕፃን ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤቱም ገቡ፣ ሕፃኑን ከእናቱ ከማርያም ጋር አዩ። ወድቀውም ሰገዱለት። ሳጥናቸውን ከብት መንሻ ወርቅና ዕጣን ከንጋ ያቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተነቅተው በሌላ ወገን ወደ አገራቸው ሄዱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ እመቤታችን ያስቀመጠችበት ግርግም የሚባለው ነው። ጌታችን ከተወለደ በኋላ እዚች ጋር ነው ቁጭ ያለው ማለት ነው።
مع البحور مش تسوي الشجر. Just right at the top of the steps. I want to take a picture for her and I think we'll be there. Yes, Lydia. هي زارت بعدين صارت تصرف الأصوات. هذا بيجدوه فاضي المدود هي بعد البلاد لفته وصاروا بين الحيوانات بس. Thank you so much. So this kind of For a while. Yeah. No problem. በጣም ደስ ይላል። እግዚአብሔር ይመስገን። በረከቱን አግኝቼ የተወለድበትን ለቤታቸው ጌታችን ያለችበትን ተምረኛ በረከት ጸጋ ቦታ ተሳልሜ እያወጣሁ ነው። ስለምንም ነገር እግዚአብሔር አምላካችን ይህንን ታላቅ ቦታ መርታችሁ እንደሚጠራ ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። ይህንን ይመስላል እንግዲህ ቤተልሔም የውጭና የውስጡ ገጽታ ይህንን ይመስላል። እግዚአብሔር የተመሰገነ ይሁን። ሲምባ አስጎብኚ ድርጅት ለትንሣኤ ታላቅ የበረከት ከእሱ ጋር መተን ዳግም ይህንን የበረከት ቦታ እናያለን። የመጠን ጸጋ በረከት እናገኛለን ብዬ ተስፋ አደርጋለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን።